በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አክሱም ጽዮን ማርያም። አክሱም የሚለው ቃል አኩ በአገውኛ ቋንቋ ውሃ ማለት ነው። ሱም ማለት ደግሞ የሴም ቋንቋ ሲሆን ትርጉሙም ሹም ማለት ነው። በአክሱም ሰሜናዊ ክፍል ማይሹም የተባለው የውሃ ጉድጓድ አለ። የከተማው መጠሪያ ከዚህ የውሃ ጉድጓድ የተወሰደ እንደሆነ ብዙዎች ይስማማሉ። የሀገር እናት የሆነችው ሁለተኛይቱ ኢየሩሳሌም እየተባለች ከጥንት ጀምሮ እየተጠራች ያለችው አክሱም ናት። ሁለተኛይቱ ኢየሩሳሌም ያሰኛትም ጽላተ ሙሴ ታቦተ ጽዮንን በውስጧ በመያዟ ነው። አክሱም ጽዮን የሚለው ስምም ትወሳለች። አክሱም ጽዮን ርዕሰ አድባራት ቅድስተ ቅዱሳን ድንግል ማርያም ጽዮን በትግራይ ክልል አክሱም ከተማ ትገኛለች። ጽዮን ማለት አምባ መጠጊያ ማለት እንደሆነ አንድም በምስጢሩ የአምላክ ማህደር ማለት ነው። ሕጉ የተጻፈባቸውን ሰሌዳዎች ጽላት ሲባሉ የጽላቱ ማደሪያ ደግሞ ታቦት ይባላል። በመጀመሪያም የክርስትና ሃይማኖትን ወደ ኢትዮጵያ ይዞ የገባው አቡነ ሰላማ ዘመን እንደተገነባች የሚነገርላት አክሱም ጽዮን ቤተክርስቲያን ክርስትና በኢትዮጵያ የተጀመረባት እንዲያውም ከሰሃራ በስተደቡብ በአፍሪካ የመጀመሪያዋ ቤተክርስቲያን ርዕሰ አድባራት ወገዳማት አክሱም ጽዮን ቅድስት ማርያም ናት። ህንፃዋ የተገነባው በአራተኛው መቶ ክፍለ ዘመን ክርስትናን የአክሱም መንግስት ሃይማኖት ብሎ ካወጀው በንጉስ ኢዛና ወይም አብርሃ ነው። በጥንታዊ ዓለም ከታዩት ታላላቅ ስልጣኔዎች አንዱ የነበረችው አክሱም ከሀያላን መንግስታት ተርታ ነበረች። ቀደምት ጽሑፎች እንደሚያስነብቡት አክሱም ጽዮን ማርያም ለኢትዮጵያም ሆነ ለኤርትራ አብያተ ክርስቲያናት ሁሉ መሰረታቸው ናት። በኢትዮጵያ ኦርቶዶክስ ትውፊት መሰረት 10ቱ ትእዛዛት ያሉበትን የቃል ኪዳኑን ታቦት ወደ ኢትዮጵያ ያመጣው የንጉስ ሰለሞን ልጅና የንግስተ ሳባ ንግስት ማክዳ ልጅ ቀዳማዊ ምኒልክ ነው። አክሱም ጽዮን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ማዕከል በመሆኗ ለዘመናት የኢትዮጵያ ንጉሠ ነገስት የዘውድ በዓል በሚፈጸምበት ሆና አገልግላለች። ቀደምቱ ነገስታት ንጉሠ ጽዮን፣ ንጉሠ ነገስት ዘኢትዮጵያ ተብሎ ይጠሩ ነበር። ለምሳሌ ያህል አጼ ዮሐንስ አራተኛ። የሙሴ ጽላት ወደ ኢትዮጵያ ወይም ወደ አክሱም መምጣት በተለያዩ ታሪካዊ መረጃዎች እንደተጠቀሰው የውጭና የሀገር ውስጥ ጥናቶች እንደሚያረጋግጡት ከኢትዮጵያ በቀር እስካሁን እኛ ጋር ነው ያለው የሚል ሀገር ፈጽሞ አለመኖሩ በእርግጥም የሙሴ ጽላት አክሱም ስለመኖሩ አመላካች ነው። የመጀመሪያው ቤተክርስቲያን የአክሱማውያንን ኪነ ህንፃ መሰረት የተሰራ ሲሆን በ9ኛው መቶ ክፍለ ዘመን በዮዲት ጉዲት፣ በ16ኛው መቶ ክፍለ ዘመን ደግሞ በአህመድ ኢብኑ ኢብራሂም አልጋዚ ወይም ግራኝ በደረሰው ውድመት ቢከስሙም በአሁኑ ወቅት ያለውን ህንፃ ቤተክርስቲያን አጼ ፋሲል አሰርተውታል። ከዋናው ቤተክርስቲያን አጠገብ ያለው ዘመናዊ ካቴድራል ደግሞ በ20ኛው ክፍለ ዘመን ከ60 ዓመት በፊት ያሰሩት ቀዳማዊ አጼ ኃይለ ሥላሴ ናቸው። ወደ ካቴድራሉ ሴቶች ለጸሎት ይገቡበታል። ዲዛይኑ ዘመናዊ ቢሆንም የኢትዮጵያን ባህላዊ ዘይቤዎች ያካተተ ነው። ጽዮን ማርያምን ጨምሮ በዩኔስኮ በዓለም ቅርስነት የተመዘገበው አክሱም ጽዮን በሃይማኖታዊና ባህላዊ በታሪካዊም ፋይዳው ይታወቃል። እነዚህም አንዱ የህዳር ጽዮን በዓል ነው። በዚህች ቤተክርስቲያን በህዳር 21 ቀን ከተፈጸሙ ገቢራት መካከል የንግስተ ሳባ ልጅ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛሪያስንና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት መሆኑን በ330 ዓመተ ምህረት በአብርሃ ወአጽብሃ ኢዛናና ሳይዛና ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ የታወጀበት ዕለት መሆኑን ሁለቱ ነገስት በወርቅና በእንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የከበረውም በዚህ በህዳር 21 ቀን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
We meet the Abba, or priest. If I want to know more about the Ark, I'd better not get on the wrong side of him. David ይባላል እሱ ከአውስትራሊያ ነው የመጣው። Hello, nice to meet you.